ይህ መንገድ ከመሰረቱ በፊት የነበረው እንግሊዝ በርግጥ በጣም ብዙ ነው ማለት ይቻላል። ይህ ምንድነው ስንላቸው አንደኛ ልጆች በሰዓቱ ትምህርት ቤታቸው ለመድረስ አይቻልም። አንደኛ ፒስታ ከመሆኑ መንገዱ ያልተስተካከለ ከመሆኑ የማርፈር ችግር ይኖር ነበር። ሌላው ወላድ እናቶች እንደዚሁ ይዘን ወደ ጤና ጣቢያ ለመድረስ የሚፈጅብን ጊዜ በጣም ረጅም ነበር። ባህያ ጭነን ነበር የምንጓዘው። በዛን ሰዓት ለሽፍታ እንጋለጽ ነበር። ያው ጫካ ነው። ጫካውን አቋርጠን ስንሄድ ያው ብዙ እናቶች እየተዘረፉ ብዙ አደጋዎች ይገጥሙን ነበር። አሁን መንገድ ላይ ብዙ አደጋዎች ይገጥማሉ። አሁን ግን ያው ሰዓቱ ባጭር ሰዓት ነው የምንደርሰው። የዛኔ የትራንስፖርት ችግር ነበር። መኪና ራሱ ወደዛ ለመሄድ በጣም እየተሳቀቀ ነው የሚሄደው። አደጋ የሚሄደው ነገር ያው ሁሉም በእግሩ ነው የሚሄደው። ዳገት ነው። መኪና ይመጣል የሚል ነገር ማንም ማስተሳሰብ የለውም። ዳገቱም ያስፈራል በዛን ጊዜ ማለት ነው። ያልታሰበ ነገር አዳ ከብዙ ከቆየም በኋላ ይሄ መንገድ ከላይ ተመሰረተ ከቱሉ ቦሎ ማለት ነው። ከተማው ላይ በጣም እጅግ ብዙ ጥቅም አምጥቷል ማለት ይቻላል። አንደኛ የሥራ እድሎችን ከፍቷል። ይህ መንገድ ማለት ከባድ ነው ለኛ እንደ ምግብም ነው ብንለው ምንም እንትን የሚለን ነገር የለም። ምንድነው አንደኛ ሰዎች ከሰዎችን በማገናኘት የተለያየ ገበያ ማስፋፊያም ሆኖልናል ማለት ነው። ይህ መንገድ የፈለግነው እህል እንበለው እንጨት ነው የፈለገ ነገር ይገባል በመኪና ማለት ነው። ይሄ መንገድ ደግሞ ሌላው ደግሞ በመንገዱ ምክንያት የተከፈቱ መንገዶች መኖሪያ የነበሩ ቤቶች ወደ መነገጃ ስፍራ ተደርጎበታል። አንድ ስራ እድል ፈጥሮልናል ማለት ነው ይህ መስመር ማለት ነው። ይሄ መንገድ በማግኘታችን ያው እግዚአብሔር ይመስገን፣ ዋናው እግዚአብሔር ነው። ከዛ በኋላ አሁን እንደ ልባችን ወጥተን እንገባለን። ያው ወጥተን እንገባለን። በአጭር ሰዓት እንደርሳለን። ቀን ሙሉ የምንሄደውን አሁን በ30 ደቂቃ መኪና ተጓጉዞ ባጃጅ ይሁን ሞተር እንደ ልባችን ወጥተን እንገባለን። እናቶች በአጭር ሰዓት ይመጣሉ፣ ጤና ጣቢያ ይደርሳሉ፣ ሆስፒታል ሲባል ወደ ሆስፒታል ይላካሉ እና ይሄ መንገድ በተለይ ለእናቶች በጣም ጠቀሜታ አለው። አካባቢው በርካታ ልማቶች የሚለሙበት አካባቢ ነው። የመኸር አዝመራንም እና የጤፍ በቆሎ አጠቃላይ ሰብሎች የትኛውም ሰብል የሚያበቅል አካባቢ ነው። ከመስኖ ጋር በተያያዘ በርካታ ልማቶች የሚለሙበት ወረዳ ላይ ነው ያለነው። በርካታ ልማቶች እነኚህ ልማቶች ደግሞ ያው ወደ ማዕከል ገበያ ማዕከል የሚገባው በመንገድ ነው። ያን ይቀርፋል የሚል እንትን አለ። የሚጠየቅ ነገር የለም። ብዙ ጥቅም ነው የሰጠው። ሰውም ያለውን ዕቃ በአህያ ጭኖ ዳገቱ ተሰቃይቶ የነበረው አሁን በመኪና ጭኖ ተዝናንቶ ነው የሚሄድ። ከዚህ በላይ ምንም ነገር የለም። ተደስተናል። ደስ የሚል ነው። ይሄም የሚታሰብ ነገር አይደለም። ይሄ የተሰራውን ይሄ አድባባው ምኑ የሚታየው በጣም ደስ ብሎናል። የችግራችን የነበረው የእግር ጉዞ በትከሻም ተሸክሞ በአህያም ተጭኖ ኬላ ገበያ ለመቆም መከራ ነበር የምናየው። በአሁኑ ጊዜ በመኪና ተንሸርሽረን ጥሩ ውጤት ባለው ሁኔታ ከታጠበ ልብሳችን በነፃ እንገባለን። አዋራ ልብሳችን አልብሶ ሰውነታችን ጠፍቶ ገበያ ተገባይተን እንገባ ነበር። አሁን እግዚአብሔር ይመስገነውና መንግስትም ያቆይልንና መንገዱ ከወጣ በኋላ ጀንበር ወጣልን ብለን እያመሰገንን ነው ያለነው።